ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። የተከበራችሁ አድማጮቻችን እንደምን አመሻችሁ። ዛሬ ዕለተ ቅዳሜ መስከረም 28 2009 ዓመተ ምህረት ነው። የዛሬው መርሃ ግብራችን የሚከተለውን ይመስላል። በመጀመሪያ የዕለቱ ዜና ይቀርብና የሞረሽ ወገኔ አማራ ድርጅት መግለጫ ይከተላል። ከዚያም አንድ የሐዘን መግለጫ ይኖረናል። ያን ተከትሎ የዜና መጽሔት ዝግጅታችን ይቀርባል። በሁለተኛው አጋማሽ ዝግጅታችን ደግሞ በአማራው ላይ እየደረሰ ያለውን አድሎ በተመለከተ ከኢትዮጵያ ያደረግነው አንድ ቃለ መጠይቅ ይኖረናል። ለግጥም አፍቃሪዎች ደግሞ የድምጻዊ ቴዲ አፍሮን አዲስ ነጠላ ዜማ ግጥም እናቀርብላችኋለን። ሰፋ ያሉ ዝግጅቶች ናቸው ዛሬ ይዘንላችሁ የምንቆየው። አብራችሁን እንድትቆዩ ግብዣዬ ነው። ክቡራትና ክቡራን አድማጮቻችን ከዚህ ቀጥሎ ዜናዎቹን ይዤላችሁ ቀርቤያለሁ። አርዕስተ ዜናዎቹ የሚከተሉት ናቸው። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር የነበሩት ኢንጂነር ኃይሉ ሻውል አረፉ። አማራውን ለመፍጀት መሃል ጎጃም ላይ ሰፍሮ የነበረው አጋዚ ወደ አዲስ አበባና ጃዊ ጠረፍ እየተንቀሳቀሰ ነው። የአማራውን ሕዝብ ትግል የሚፈታተኑ በአገዛዙና ተቃዋሚነን በሚሉ ቡድኖች መጠንጠን ፋይዳ የለውም ተባለ። የወያኔ ትግሬዎች ጥልቅ ተሐድሶ የሚል ሰሞነኛ ፌዝ ጉልቻ ቢለዋወጥ መሆኑ ታወቀ። ዝርዝር ዜናዎቹን እነሆ። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር የነበሩት ኢንጂነር ኃይሉ ሻውል አረፉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ፓርቲ መስራች የነበሩት ኢንጂነር ኃይሉ ሻውል በታይላንድ በሕክምና ሲረዱ ቆይተው በ80 ዓመት ዕድሜያቸው ከትላንት በስቲያ አርፈዋል። ኢንጂነር ኃይሉ ሻውል በምርጫ 97 በቅንጅት ሊቀመንበርነት የኢትዮጵያ ሕዝብ በነጻነት ድምጹን ይሰጥ ዘንድ ከፍተኛውን ሚና የተጫወቱ ታላቅ ሰው ነበሩ። ኢንጂነር ኃይሉ ሻውል ባደረባቸው ህመም መስከረም 26 2009 ዓመተ ምህረት ነው ያረፉት። አስከሬናቸውም ወደ ሀገራቸው እንደተላከ ዜናው ያመለክታል። ከምህንድስና ስራቸው ሌላ ኢንጂነር ኃይሉ ሻውል በኢትዮጵያ ፖለቲካ አዲስ አይነት አስተሳሰብ ይሰርጽ ዘንድ ከፍተኛውን ሚና የተጫወቱ ሰው ነበሩ። አማራው ሆን ተብሎ በተቀነባበረ ሴራ የወያኔ ትግሬዎች ወደ ስልጣን ከመጡ በኋላ በደረሰበት ጭፍጨፋ ፕሮፌሰር አስራት ወልደየስ የመላው አማራ ድርጅትን እንዳቋቋሙ የሚታወስ ነው። ፕሮፌሰር አስራት ወልደየስ በወያኔ ትግሬዎች እስር ቤት ከተወረወሩ በኋላ የመላው አማራ ሕዝብ ድርጅት በእጅጉ ተዳክሞ የነበረ ሲሆን ይህን የተዳከመ ድርጅት ከወደቀበት አንስተው ህብረ ብሔራዊ እንዲሆን ወደ የመላው ኢትዮጵያ አንድነት ድርጅት መኢአድ ለውጠው ታላቅ ታሪክ የሰሩ ሰው ነበሩ። ኢንጂነር ኃይሉ ሻውል ማንም ላልነበረው የአማራ ሕዝብ ጠበቃ የነበሩትና ለኢትዮጵያ አንድነት ዘወትር የታገሉት ኢንጂነር ኃይሉ ሻውልን እግዚአብሔር ነፍሳቸውን በአጸደ ገነት እንዲያኖርልን ተስፋ እናደርጋለን። በልዩ የሐዘን ዘገባችን ስለሳቸው የምንለው ይኖረናል። የትግሬ ወያኔዎች አማራውን ለመፍጀት መሃል ጎጃም ላይ አስፍረውት የነበረው አጋዚ ጦር ወደ አዲስ አበባና ጃዊ ጠረፍ እየተንቀሳቀሰ ነው። በጎጃም ፍኖተ ሰላም ሰፍሮ የነበረው የትግሬ ወያኔ ወታደር በአዲስ አበባ መስመር ትላንት ከሰዓት መንቀሳቀሱ ከስፍራው የደረሰን መረጃ ያመለክታል። ከዚሁ ጋር የደረሰን መረጃ እንደሚገልጸው ከብር ሸለቆ የተነሳው የወታደር ኃይል መዳረሻውን ወደ ጃዊ እንዳደረገ ይጠቁማል።
ይህ የወያኔ ትግሬዎች ጦር ቻግኒን አልፎ ከስፍራው በአሁኑ ሰዓት ወደ ጃዊ መጠጋቱን የደረሰው መረጃ ያመለክታል። ይህ ጦር ወደ ጃዊ ያመራበት ምክንያት ጃዊ ቆላማ አካባቢ በመሆኑ ምክንያት ስርዓቱ ያስመረራቸው ሰዎች በቡድን ሆነው የወያኔን ሰራዊት በውጊያ ቁም ስቅሉን እያሳዩት ስለሆነ ነው። ጃዊ ምዕራብ አቅጣጫ ለጎንደር ቋራ እንደሚቀርብ ይታወቃል። የአካባቢው ሰዎች እንደሚሉት ከሆነ የወያኔ ትግሬዎች ስርዓት ላይ ሸፍተው በአካባቢው የሚንቀሳቀሱት ቡድኖች ከጎንደርና ከጎጃም የተሰባሰቡ ናቸው። የወያኔ ትግሬዎች ጥልቅ ተሐድሶ የሚል ሰሞነኛ ፌዝ መጀመራቸውን ለኢትዮጵያ ሕዝብ ምስጢር አይደለም። ከዚህ ጥልቅ ተሐድሶ ተብዬው ድራማ ጋር ተያይዞ የወያኔ ትግሬዎች መንግስት ማዕከላዊ ኮሚቴ ሁለቱን ፈረሶች ከደቡብ ህዝቦች አቶ ኃይለ ማርያም ደሳለኝና ከአማራ ደግሞ አቶ ደመቀ መኮንንን ከጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትርነት ስልጣን ብሎም ሌላኛውን ፈረስ ሽፈራው ሽጉጤን ከትምህርት ሚኒስቴርነት ለመልቀቅ ለኢህአዴግ ማዕከላዊ ኮሚቴ በሌላ ስሙ ለወያኔ ትግራዮች ማዕከላዊ ኮሚቴ ጥያቄ ቢያቀርቡም መከልከላቸውን ከአዲስ አበባ የደረሰን ዜና ያመለክታል። ይህ ዜና በሚዘጋጅበት ሰዓት የወያኔ ትግሬዎች ማዕከላዊ ኮሚቴ ዝግ ስብሰባ ላይ ነው። ታዛቢዎች እንደሚሉት ከሆነ የወያኔ ትግሬዎች ሀገሪቱ ውስጥ የተነሳው ጥያቄ ኃይለ ማርያም ይነሱ ወይም ደመቀ መኮንን ይነሱ የሚለው እንዳልሆነ መረዳት አልቻሉም። አማራ ሲተርት እንጉልቻ ቢለዋወጥ ወጥ አያጣፍጥም እንደሚባለው እነዚህ ሰዎች ከስልጣን ተነሱ አልተነሱ የሚመጣ ለውጥ የለም። መለወጥ ያለበት ስርዓቱ ከነግሳንግሱ ነው። ከዚሁ ጋር ተያይዞ አንዳንድ ምንጮች እንደሚሉት የወያኔ ትግሬዎች መንግስት ከነ ኃይለ ማርያም ደሳለኝ ከስልጣን መነሳት ጋር አስቸኳይ ጊዜ አዋጅ ሊያውጅ እንደሚችልም እያመላከቱ ነው። የአስቸኳይ ጊዜ አዋጁም የአዲስ አበባን ደህንነት ለመቆጣጠርና ኃላፊነቱን ለወታደሮች ማለትም ለነ ሳሞራ ዩኑስ ሙሉ ለሙሉ ያስረክባል። የዚህ ዘመቻ ዋናው ግብም በኦሮሞ አመጽ ጭንቅ ውስጥ የገባው ገዢው ስርዓት ለማረጋጋት አዲስ አበባ ዙሪያ የተነሳውን አመጽ ወደ አዲስ አበባ እንዳይገባ በዳር ማስቀረት መሆኑን እነዚሁ ምንጮች እየጠቆሙ ይገኛሉ። አንድ ማንነታቸው እንዳይገለጽ የፈለጉ የመረጃው ባልደረባ የገዳዮችንና አፋኞችን ቡድን የሆነውን ብሔራዊ መረጃ ቁንጮ ትዕዛዝ በወጣ ደብዳቤ ኃይለ ማርያም ደሳለኝና ለ9 ባለስልጣናት ማስጠንቀቂያ ተሰጥቷቸዋል። ጀነራል ሳሞራ ዩኑስ፣ ጌታቸው አሰፋ፣ ስብሐት ነጋ፣ አዲሱ ለገሰና በረከት ስምዖን የብሔራዊ መረጃውን ክንፍ በማጠናከርና በመደገፍ ቤተ መንግስትና አካባቢው የጦር ቀጠና በመሰለ መልኩ እያስጠበቁት መሆኑን ገልጸው በአሁኑ ወቅት ማንኛውም የቤተ መንግስቱ ነዋሪ የሆነ ባለስልጣን የጉዞ ክትትልና የእንቅስቃሴ መረጃ ሰራተኞች ቁጥጥር ውስጥ መውደቁን ጠቅሰዋል። የትግራይ ዩኒቨርሲቲ ለተማሪዎች ጥሪ አድርገው የገቡ የአማራና የኦሮሞ ተማሪዎች ላይ መድሎና ዛቻ እየደረሰባቸው መሆኑ ታወቀ። በትግራይ የሚገኙ ዩኒቨርሲቲዎች ጥሪ አድርገው ነባር ተማሪዎች መግባታቸው ይታወቃል። ሆኖም ግን የአማራና የኦሮሞ ተማሪዎች እየተመረጡ ችግር እንዲደርስባቸው እየተደረገ ይገኛል። የመቀሌ ጤና ሳይንስ ኮሌጅ ተማሪዎች የአማራና የኦሮሞ ተማሪዎች ከሀገራቸው ይሄዱልን ሲሉ በይፋ ለዩኒቨርሲቲው አስተዳደር ማመልከታቸው ታውቋል። በአዲግራት ደግሞ በተማሪዎች የምግብ ዕድላ ላይ የትግርኛ ተናጋሪዎች ቅድሚያ እንዲታደላቸው ሲደረግ አማራና ኦሮሞዎች ምግብ መከልከል ደረጃ ላይ ደርሰዋል። በዚህ ምክንያት የአማራና የኦሮሞ ተማሪዎች እንኳን ስለ ትምህርት ሊያስቡ እንዴት ወደ ሀገራቸው እንደሚመለሱም ግራ መጋባታቸውን ከተማሪዎች ማረጋገጥ ተችሏል። የተከበራችሁ አድማጮቻችን ይህ ዜና የሚተላለፍላችሁ ከአማራ ድምጽ ራዲዮ ነው። የአማራውን ሕዝብ ትግል የሚፈታተኑ በአገዛዙና ተቃዋሚነን በሚሉ ቡድኖች መጠንጠኑ ትክክል አይደለም ተባለ። ካለፈው ነሐሴ ወር ጀምሮ በነበረው የአማራ ተጋድሎ አገዛዙ አማራውን ብቻውን መጨፍጨፍ እንዲመቸው የኦሮሞን ጥያቄ አግባብነት ያለው እንደሆነና መልስም የሚያስፈልገው መሆኑን በተደጋጋሚ ሲገልጽ ቆይቷል። በተቃራኒው ደግሞ የአማራው ሕዝብ ትግል በምርጥ ዘሮች ላይ የተነሳ ነው እየተባለ ሲወገዝም ሰንብቷል። ይህ እንደማያስኬድ የተገነዘበው የትግሬ ወያኔ ሰሞኑን ኮቱን ገልብጦ ቀርቧል። ከቢሸፍቱ የኢሬቻ ጭፍጨፋ በኋላ ደግሞ 1 ዓመት የደፈነውን የኦሮሞ ሕዝብ ትግል በግብጽ መንግስት ሲመራ እንደነበር አድርጎ በመሳል ለአማራው ሕዝብ ታሪካዊ ጠላቶችህ ግብጾች መጡብህ አይነት ተራ ፕሮፓጋንዳ እየሰራበት
ይገኛል። ይህ ያስፈልገበት ምክንያት ግብጽ ኦሮሞን እያስታጠቀ ነውና አማራ ሆይ ለራስህ ህልውና ስትል ከኔ ጋር ተባበር፣ በኦሮሞ ላይ ተነሳ የሚል ቃና ያለው አካሄድ ነው። ስለዚህ ከዚህ አይነቱ ተራ የማጭበርበር ተግባር ህዝብ ይጠነቀቅ ዘንድ የአማራ ልሂቃን ይመክራሉ። ልሂቃኑ ለአማራው ታጋይ እንዲህ ይላሉ። እኛ ጠባችን ከወያኔ ትግሬው ፋሽስታዊ ስርዓት ጋር ብቻ እንጂ እንደኛ ሁሉ የወያኔ በትር እያረፈበት ካለው ከኦሮሞ ወንድማችን ጋር እንዳልሆነ ልንገነዘብ ይገባል። የኦሮሞን ህዝብ ትግል መደገፍ ብቻ ሳይሆን አብሮም የትግላቸው አካል መሆን ግድ ይለናል ብለዋል። በሌላ በኩል ደግሞ አንዳንድ ግለሰቦች እነከሌና እነከሌን ያካተተ ጥሪ ተደርጎ የሽግግር መንግስት ሲቋቋም አማራን የሚወክለው ስለጠፋ የወያኔ ትግሬ ተላላኪ አማሮች ይግቡበት በማለት በሚጽፉት ሰዎች መደናገር የለብንም። ይህ የአማራዎች ችግር አይደለም፣ እንዲያውም አዘናጊ ሐሳብ በመሆኑ እዚህ ላይ ጊዜ ማጥፋት የለብንም ሲሉ የአማራ ምሁራን ይመክራሉ። ጨምረውም ከእንግዲህ እንደ 1983ቱ አማራ በሌለበት የሚመሰረት መንግስት አይኖርም፣ በዚህ እርግጠኛ መሆን አለብን፣ ለዚህ አበክረን መታገል ግድ ይለናል። አማራ የሌለበት አይደለም የሚገባውን ውሳኔ ያላሳረፈበት ስብስብ ከንቱ ቅዠት ነው። የፖለቲካ ህይወታቸው የትም ያላራመዳቸው ግለሰቦች የሚሰነዝሩት ሐሳብ ትግላችን ከማጓተል የዘለለ ፋይዳ የለውም። አሁን በአንድነት ትኩረታችን ወያኔና ወያኔ ከተባለው ጥቁር ፋሽስታዊ አገዛዝ ላይ ብቻ መሆን ይኖርበታልም ብለዋል። የተከበራችሁ አድማጮቻችን የዛሬ ዕለታዊ ዜናችን በዚሁ አበቃ። የተከበራችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። ከሞረሽ ወገኔ አማራ ድርጅት የተሰጠ ጋዜጣዊ መግለጫ መስከረም 27 2009 ዓመተ ምህረት አማራው ዛሬም እንዳትሞኝ ነቅተህ ጠብቅ። ምንም ጊዜው ቢረዝም የመከራ ጊዜ አይረሳም። ያለፉት 25 ዓመታት የትግሬ ወያኔ አገዛዝ በኢትዮጵያ ሕዝብ ላይ የፈጸመው ሁለንተናዊ በደል ምን ጊዜም የሚረሳ አይደለም። እንርሳህ ብንለው ሊረሳ የሚቻል አይደለምና ላለመረሳቱ ምክንያት የሚሆነውም እያንዳንዱ በደል በድምጽ በምስል በሰነድ ተመዝግቦ የተያዘ ከመሆኑም ባሻገር የበደሎቹ አይነት በዓለም ላይ ያልታዩ ዘግናኝና ሰቅጣጭ በመሆናቸው እንርሳው ብንል ከህሊናችን ጓዳ ተሽጠው የሚረሱ አይሆኑም። ስራ ለሰሪው እሾህ ላጣሪው እንዲሉ 25 ዓመታት አማራውን በአውራ ጠላትነት ፈርጆ የዘር ማጥፋትና የዘር ማጽዳት ወንጀል የፈጸሙበት የትግሬ ነጻ አውጪ ነፍሰ በላ ወመኔዎች እንዳንበሳ ባገሱበት አደባባይ እንደ ውሻ ጅራታቸውን ቆልፈው እግሬ አውጭኝ ለማለት የየኤምባሲዎችን በራፍ በማንኳኳት ላይ እንደሚገኙ መረጃዎች እያመላከቱ ነው። አዲስ አበባ ሱቆች ተዘግተዋል። የመንግስት ቢሮክራሲ ተበጣጥሷል። ለዓመታት በግፍ የታሰሩ እስረኞች በህዝባዊ እምቢተኝነቱ እንቅስቃሴ ከእስር ተለቀዋል። ባለስልጣኖች እንዳይሸሹ የቦሌ ዓለም አቀፍ አውሮፕላን ጣቢያ በጥብቅ እየተጠበቀ ነው። በሌላ በኩል ከወያኔ ውድቀት በኋላ ሊመሰረት የሚችለው መንግስት ማን ሊሆን እንደሚችል ሁለት አማራጮች በመነሳት ላይ እንደሆኑ ለጉዳዮቹ ቅርበት አላቸው ከሚባሉ ወገኖች እየተሰሙ ነው። አንደኛው አማራጭ አገሪቱ ወደ እርስ በርስ ጦርነት እንዳትገባ ካለው የወያኔ መከላከያ ኃይል ውስጥ የተወሰኑ የፖለቲካ ስልጣኑን ይዘው ህዝቡን ያረጋጉ የሚለው ሲሆን፣ ሁለተኛው የተቃዋሚ ቡድኖች በመግባባት ጊዜያዊ የሽግግር መንግስት መመስረት የሚሉ ናቸው። ከሁለቱ አማራጮች ወይም ሌሎች ታክለው መንግስት የሚመሰረት ከሆነ እንዳለፈው የ1983ቱ ተገቢ ተወካይ የማይኖረው የአማራው ነገድ ሊሆን እንደሚችል መጠርጠር አይቻልም።
ይህም የሚሆነው ያለ ምክንያት አይደለም። የመጀመሪያው ምክንያት አማራው በአማራነቱ የተጠናከረ የፖለቲካ ድርጅት የለውም። ሁለተኛው ምክንያት የውስጥ ሆኑ የውጭ ኃይሎች አማራው እንዲደራጅና የፖለቲካ ስልጣን እንዲይዝ አይፈልጉም። በእነዚህና በመሳሰሉት ምክንያቶች ዛሬም አማራው ለአዲስ መጤዎች ብሔረተኞች የጥቃት ሰለባ እንዳይሆን ከወዲሁ ነቅቶ መጠበቅ ይጠበቅበታል። ለዚህም ይረዳው ዘንድ በሚኖርበት አካባቢ ሁሉ ራሱንና ወገኑን ከጥቃት ለመከላከል እንዲችል ራሱን በቡድን ማደራጀትና የተደራጁ ልጆችን ድምጽ ነቅቶ መጠባበቅና ለጥሪያቸው አስቸኳይ መልስ መስጠት ይጠበቅበታል። በሌላ በኩል የገበያ ግርግር ለሌባና ለቀማኛዎች ምቹ ስለሚሆን በሚፈጠረው ግርግር የጥቃቱ ተጠቂ እንዳይሆን በዙሪያው ያሉት እነማን እንደሆኑ ለይቶ ማወቅ፣ ለወገኖቹ ጥሪ ቀድሞ ለመድረስ የሚያመች የግንኙነት ስልት መዘርጋት፣ ያንዱ ጥቃት የሁሉም ጥቃት ያንዱ እንደሆነ በመገንዘብ ለመረዳዳትና የመተጋገዝ ስሜትን ከድሮው በተለየ መንገድ ማሳደግ የግድ ይላል። ለዚህም ይረዳ ዘንድ የመረጃ ልውውጥ በፍጥነት መለዋወጥ ተገቢ ነው። የአማራ ድምፅ ራዲዮ ይህን ክፍተት ለመሙላት የበኩሉን ድርሻ ለመወጣት ዝግጁ ስለሆነ በየአካባቢው የሚደረጉትን እንቅስቃሴዎች ለዚህና መሰል ጣቢያዎች ማሳወቅ ይበጃል። የትግሬ ወያኔ እኔ ከሞትኩ ሰርዶ አይብቀል እንዳለችው እንስሳ ብሂል የሚከተል ስለሆነ ጠላቴ ነው ብሎ የፈረጀውና ላለፉት 25 ዓመታት ከፍተኛ የሆነ የዘር ፍጅት ያደረገ ስለሆነ በዚህ ህዝባዊ እምቢተኝነት ሙጭጭ ብሎ ከያዘው የስልጣን ማማ ላይ እንዲወርድ በተገደደበት ሰዓት አማራውን በሚችለውና ባለው ጊዜ ሁሉ ከማጥፋት ወደ ኋላ ስለማይል አማራው ከዚህ አይነቱ ጥቃት ራሱን ለመከላከል ከምን ጊዜውም በበለጠ ራሱን ዝግጁ ማድረግ ይጠበቅበታል። ስለሆነም አማራው በየአካባቢው ራሱን በጎበዞች አለቆች እየተመራ የዘር ጠላቶቹ ያሻቸውን ይዘው ወደ ፈለጉት ቦታ እንዳይጓዙ የራሱን ጥረት ማድረግ ይጠበቅበታል። ከሁሉም በላይ በአማራውና በአገሪቱ ብሔራዊ ጥቅም ላይ ወንጀል የፈጸሙ ቡድኖችንና ግለሰቦችን ማንነት እየመዘገበ በመያዝ ለፍትህ ሊቀርቡ የሚችሉበትን መረጃዎች መያዝም ይጠበቅበታል። አማራን ከፈጽሞ ጥፋት እንታደጋለን። ኢትዮጵያዊነት ያብባል። ሞት ለወያኔ። በማዳመጥ ላይ ያላችሁት የአማራ ድምፅ ራዲዮ ነው። ከዚህ ቀጥሎ የኢንጂነር ኃይሉ ሻውልን ዜና አረፍት ተከትሎ የምናቀርብላችሁ ልዩ የሐዘን መግለጫ ዝግጅት ይከተላል። የቀድሞው የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር የነበሩት ኢንጂነር ኃይሉ ሻውል አረፉ። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር የነበሩት ኢንጂነር ኃይሉ ሻውል የመላው ኢትዮጵያ አንድነት ድርጅት ፓርቲ መስራች ነበሩ። ኢንጂነር ኃይሉ ሻውል በታይላንድ በሕክምና ሲረዱ ቆይተው በ80 ዓመታቸው ከትላንት በስቲያ አርፈዋል። ኢንጂነር ኃይሉ ሻውል በምርጫ 97 በቅንጅት ሊቀመንበርነት የኢትዮጵያ ሕዝብ በነጻነት ድምጹን ይሰጥ ዘንድ ከፍተኛውን ሚና የተጫወቱ ግለሰብ ነበሩ። ኢንጂነር ኃይሉ ሻውል ባደረባቸው ህመም መስከረም 26 2009 ዓ.ም አርፈዋል። አስከሬናቸውም ወደ ውድ ሀገራቸው ኢትዮጵያ እንደተላከ የደረሰን ዜና ያመለክታል። ከምህንድስና ስራቸው ሌላ ኢንጂነር ኃይሉ ሻውል በኢትዮጵያ ፖለቲካ አዲስ አይነት አስተሳሰብ ይሰርጽ ዘንድ ከፍተኛውን ሚና የተጫወቱ ሰው ነበሩ። አማራ ሆን ተብሎ በተቀነባበረ ሴራ የወያኔ ትግሬዎች ወደ ስልጣን ከመጡ በኋላ በደረሰበት ጭፍጨፋ ምክንያት ፕሮፌሰር አስራት ወልደየስ የመላው አማራ ድርጅትን እንዳቋቋሙ የሚታወስ ነው። ፕሮፌሰር አስራት ወልደየስ በወያኔ ትግሬዎች እስር ቤት ከተወረወሩ በኋላ የመላው አማራ ህዝብ ድርጅት በእጅጉ ተዳክሞ ነበር። ይህን የተዳከመ ድርጅት ከወደቀበት አንስተው ህብረ ብሔራዊ እንዲሆንና ወደ የመላው ኢትዮጵያ አንድነት ድርጅት መኢአድ ለውጠው
ታላቅ ታሪክ የሰሩ ሰው ነበሩ ኢንጂነር ኃይሉ ሻውል። ማንም ላልነበረው የአማራ ሕዝብ ጠበቃ የነበሩትን የኢትዮጵያ አንድነት ዘወትር የታገሉት ኢንጂነር ኃይሉ ሻውል በምርጫ 97 በቅንጅት አመራርነት ውስጥ የጎላ ድርሻም ነበራቸው። በኢትዮጵያ የፖለቲካ ስነ ምህዳር ውስጥ የተጫወቱት ሚና ከፍተኛ ነበር። ኢንጂነር ኃይሉ ሻውል ኢትዮጵያ ሀገራቸው በኢትዮጵያ የአውራ ጎዳና ባለስልጣንና በኮንስትራክሽን ሚኒስተር ካገለገሉበት ዘመን በላይ ለኢትዮጵያ ፖለቲካ መርታ ያደረጉት አስተዋጽኦ ከሁሉም ጎልቶ የሚታይ ነው። ይህ የፖለቲካ ህይወታቸው ለህመማቸው ከፍተኛ አስተዋጽኦ አድርጓል። ኢንጂነር ኃይሉ ከሌሎች የቅንጅት መሪዎች ጋር በወያኔ ትግሬዎች ታስረው በነበረበት ወቅት በተደረገ የረሃብ አድማ ላይ ተሳታፊ የነበሩ በመሆኑ እዚያ እስር ቤት የስኳር በሽታቸው ከቁጥጥር ወጥቶ በዓይናቸው ላይ ከፍተኛ ስር የሰደደ ችግር ፈጥሮባቸው ነበር። በዚሁ የተነሳ ሕክምና ስለተነፈጋቸው የሞት ረፍታቸው ምክንያት ሆኖ የቆየ ነበር። ኃይሉ ሻውል ለቅንጅት የዋሉለት ውለታ እና ቅንጅት እውን ይሆን ዘንድ የሰሩት ታላቅ ሥራ የመሠረት ድንጋይም ነበር። መላው ኢትዮጵያን በመዞር ከሕዝቡ ጋር በማደርና ከጠረፍ እስከ ጠረፍ በመንከራተት መኢአድ በሚሊዮኖች የሚቆጠሩ አባላትን እንዲያፈራ አድርገው ነበር። በመሆኑ ኃይሉ ሻውል ወደ ቅንጅት ሲቀላቀሉ 1,200,000 አባላትን አስከትለው ነበር። እስካሁን ድረስ በኢትዮጵያ የፖለቲካ ታሪክ ውስጥ ያለ መንግሥት ድጋፍ ሕዝብ በፈቃደኝነት ተቀላቅሎት የነበረና ይህን ያህል አባላት የነበሩት አንድም ተቃዋሚ ድርጅት እስካሁን ድረስ አልነበረም። ይህ የመኢአድ አባላት ቁጥር የቅንጅት የመሠረት ድንጋይ ነበር። አሁን ድረስ በውጭም በመላው ሀገሪቱም ለሚደረጉት ተቃውሞዎች የኃይሉ ሻውል ጠንካራ አመራር የሚስጥሩ ቁልፍ ነው። ኃይሉ ሻውል መኢአድን ሆነ ቅንጅትን በሚመሩበት ጊዜ በከፍተኛ ውጣ ውረድ ውስጥ ያለፉ፣ ለሚያምኑበት ነገር ግንባራቸውን የማያጥፉ ፖለቲከኛ ነበሩ። ሌላው ቀርቶ ወያኔን ሲያገለግሉ የነበሩ የወያኔ ባለስልጣናት የነበሩ ሰዎች ከሰው ስህተት ይልቅ የሰው ውድቀትን ለማየት የሚጣደፉም ነበሩ። በኢንጂነር ኃይሉ ሻውል አመራር ቅንጅት አንዴ የትምክተኞች መሰብሰቢያ ሆነ፣ ሌላ ጊዜ ኃይሉ ሻውል አምባገነን ሆነ፣ አንዳንዴ ደግሞ አንዲት ኢትዮጵያ የሚለው አካሄድ አያዋጣም በማለት ለቅንጅት መፍረስ ኃይሉ ሻውልን ብቻ የሚከሱ ነበሩ፣ አሁንም አሉ። ታዲያ የእውነት አርበኛ የነበሩት ኃይሉ ሻውል የሰሩትንም ስህተትም ለማመን ግንባራቸውን የማያጥፉ ሰው ነበሩ። ሰው በቃሉ ይታወሳልና ኢንጂነር ኃይሉ ሻውል በአንድ ወቅት እንዲህ ብለው ነበር። ሀገሬ ኢትዮጵያን ለማገልገል ስደክም ብዙ ስህተት ሰርቼ ሊሆን ይችላል። ለሀገሬ ኢትዮጵያ ስል የሠራሁትን በጎም ሆነ ስህተት ነገ ለታሪክ እተወዋለሁ። እኔ ከእንግዲህ ደክሜያለሁ። በዕድሜም መሄድ ምክንያት ብዙ ስህተት የሆነ ውሳኔ ወስኜ ሊሆን ይችላል። ዛሬ ላይ የኢትዮጵያን ሕዝብ ከወያኔ ፈጽመው ለማላቀቅ የወሰኑ ወጣቶች መኖራቸውን ማወቅ ችያለሁ። ግን ካሁን በኋላ እርስ በርሳችሁ አትቆራቆሱ፣ እርስ በርሳችሁም አትከፋፈሉ። በኢትዮጵያ ፖለቲካ ውስጥ አሳሳቹና ሉባልታው ነጂው ብዙ ነው። ወዳጅ መስሎ ቀርቦ እውነተኛ ታጋዮችን እርስ በርስ የሚያጣላ ብዙ ነው። ስለዚህም ጥንቃቄ እያደረጋችሁ ተጓዙ። የኢትዮጵያ ፖለቲካ በማይታወቅ ምክንያት ተንኮለኞች፣ ሐሰተኞች፣ ከሳሾች እና አሉባልተኞች ይበዙበታል። ፊት ለፊት ከመሞገት ይልቅ በየጓዳው አሉባልታ መንዛት የሚቀናቸው ብዙዎች ናቸው። ስለዚህ ባሉባልታ ተጠልፋችሁ እንዳትወድቁ ተጠንቀቁ፣ ተመካከሩ። የመጨረሻው ትልቁ የተማርኩት እውነት ቢኖር ወዳጆቻችሁን በሐሰተኞች ጠላቶቻችሁ አሉባልታ ተታላችሁ ላለማስቀየም መጠንቀቅ እንደሚገባ ነው። ይቅርታ ማድረግን ተማሩ፣ ይቅርታ መጠየቅንም እወቁ። የኢትዮጵያ የተቃውሞ ፖለቲካ ብዙ መቻቻል ካልተደረገበት በርስ በርስ ትግል መጠፋፋት ይደመደማል ሲሉ ተናግረው ነበር። የዲሞክራሲ አርበኛው ኢንጂነር ኃይሉ ሻውል የሚያምኑበትን ብቻ የሚተገብሩ ሳይሆን በአንድ ነገር ላይ እንደተሳሳቱ ካመኑ ስህተታቸውን ለማረም ወደ ኋላ የማይሉ ጀግና መሆናቸውን ማሳያ የሚሆነን ይህ ከላይ የተናገሩት ቃል ነበር። ኃይሉ ሻውል አንዲት ኢትዮጵያ አንድ ሕዝብ የሚለው መርህ ዋና የትግል ግባቸው እንደነበር ብዙዎች ይስማማሉ። ኢንጂነር ኃይሉ ሻውል በሕይወት ዘመናቸው ለኢትዮጵያ ዲሞክራሲ ግንባታ ያደረጉት ተጋድሎ ከማንም ፖለቲከኛ የላቀ እና እጅግ ታላቅ ሆኖ ተመዝግቧል።
ኃይሉ ሻውል የሚያምኑበትን በማድረግ የሚታወቁ ቆራጥና ወያኔን ፊት ለፊት የተፋለሙ የዲሞክራሲ አርበኛ ነበሩ። ኃይሉ ሻውል መላው ኢትዮጵያን በአንድ ድምጽ እና በአንድነት አንድን ህብረ ብሔራዊ ፓርቲ ሊመርጡ እንደሚችሉ ቅንጅትን በመስረት ብሎም በብልሃት በመምራት ለመላው ዓለም ያስመሰከሩ የዲሞክራሲ አርበኛና ጀግና ነበሩ። ኢንጂነር ኃይሉ ሻውል ለኢትዮጵያ ዲሞክራሲ የደከሙት ድካምና ያደረጉት ተጋድሎ በዚህች አጭር የራዲዮ የሐዘን መግለጫ ዝርዝር መግለጽ ባንችልም ታሪክ ግን ለሀገራቸው አንድነት ለሕዝባቸው ነጻነትና በሰሩት ተግባር ለዘላለም ሲያስታውሳቸው ይኖራል። እግዚአብሔር ነፍሳቸውን በገነት ያኑረው እያል ለቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። የአማራ ድምጽ ራዲዮና ቤተሰቦቹ ማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ፕሮግራም ነው። ከዚህ ቀጥሎ የዜና መጽሔታችን ይቀጥላል። የወያኔ ትግሬዎች አሸንዳን በርችት እሬቻን በጥይት ካስተናገዱ በኋላ በኦሮሞዎች ላይ በደረሰው አሰቃቂ እልቂት መላው የኢትዮጵያ ሕዝብ ብሔራዊ ሐዘን ላይ ነው። ብሔራዊ ሐዘኑ በሐዘን ብቻ ተገልጾ አላበቃም። ሰላማዊ ሕዝብን በመርዝ ጭስና በሄሊኮፕተር እንደ ከብት እየነዱ ገደል ከከተቱና በጥይት ከጨረሱ በኋላ በቴሌቪዥን ወጥተው ካለ ባህሪያቸው ለሞቱት እናዝናለን በማለት ሊመጻደቁ መሞከራቸውን ሕዝብ የተመለከተው እስከ ዛሬዋ ቀን ድረስ ሬሳቸው ከጥልቁ ገደል ገና ተለቅሞ ባላለቀው በሞቱት ወገናችን አስከሬን ላይ እንደ መቀለድ አድርጎ ነው። ይባስ ብለው የአመጹ ፈጣሪዎች ራሳቸው ሆኖ ሳለ የአመጹን ቀስቃሾች ፈልገን ተገቢውን እርምጃ እንወስዳለን ብለው ማወጃቸው ሕዝብን ገንፍሎ እንዲወጣ ጋበዘው። ይህን ተከትሎ የወያኔ ትግሬዎች የጀመሩት አፈሳ አመጹን አባባሰው እንጂ አላቆመም። በሳምንቱ መግቢያ ላይ የአውሮፓ ህብረት በኢትዮጵያ ብሔራዊ እርቅና ድርድር እንዲደረግ ጥሪ ማድረጉ ይታወሳል። የወያኔ ትግሬ ቁንጮች ትቢት የተሞላበት ምላሽ ነው የሰጡት። ከድርድር ይልቅ ከህዝብ ጋር ጦርነት መቅጠምን መርጠዋል። ያቃጠሉት እሳት ደግሞ መለብለቡን ጀምሯል። በአዲስ አበባ በአራቱም አቅጣጫ የሚገባውም የሚወጣም የለም። መንገዶች በሙሉ ተዘግተዋል። ስልክና ኢንተርኔት ጠፍቷል። ከሬቻ ጭፍጨፋ በኋላ መስከረም 23 ቀን የተጀመረው ህዝባዊ አመጽ ለማዳፈን የወያኔ ትግሬዎች እየወሰዱ ያሉት ያፈሳ እርምጃ ህዝባዊ አመጹን አላቆመውም። ሰኞ ምሽት ላይ በሺዎች የሚቆጠሩ ዜጎች ታፍሰው ወዳልታወቀ ስፍራ በተወሰዱበት ምክንያት አመጹ በሚቀጥለው ቀናትም ተባብሶ ቀጥሏል። በአንዳንድ አካባቢዎች ፖሊሶች ከህዝብ ጎን በመቆም በአመጹ እየተሳተፉ በመሆኑ የሥርዓቱ ቁንጮዎች ጭንቀት ውስጥ ከቷቸዋል። መከላከያ ሰራዊት ተብየውም ህዝብ ላይ አንተኩስም ማለታቸው እየተሰማ ነው። ሰበታ ላይ የነበረው የቱርክ ጨርቃ ጨርቅ ፋብሪካና ኃይል ማመንጫ ኩባንያ በትላንትናው ዕለት መውደሙን ሮይተር ከስፍራው ዘግቧል። በሁለታ በነበረው አመጽ ምክንያት ሻሮን ሬይ የተባለች አሜሪካዊ የግብርና ኤክስፐርት መገደሏን አሜሪካ ኤምባሲ በኢትዮጵያ ገልጿል። ህወሓት ስልክና ኢንተርኔት አገልግሎት እንዲቋረጥ አድርጓል። በህዝቡ መካከል የመረጃ ልውውጥ እንዳይኖር ያመጹ ዜና ወደ ሌሎች እንዳይሰራጭ ታቅዶ የተደረገ ይህ ድርጊት ህዝብ መንግስት እየፈራረሰ መሆኑን ማሳያ አድርጎ ወስዶታል። በአማራና በኦሮሞ አካባቢዎችም ህዝብ የወያኔ ተላላኪዎችን እየለቀሙ መምታት እንዲጀምሩም አስተዋጽኦ አድርጓል። ህዝብ በጋራ ተነስቶ የትግሬ ወያኔ ተላላኪዎችን እያስጠነቀቀ ወደ ህዝባቸው ተመልሰው ህዝባቸውን እንዲያገለግሉ መክሯል። እንቢ ያሉትን ህዝባዊ እርምጃ እየወሰደባቸው ይገኛል። በቀርሳ ወረዳ አንድ የህወሓት ተላላኪ በህዝብ ተገድሏል። በሁሮ ጉድሮና በጉጂም የገዢው ፓርቲ ካድሬዎች ላይ ህዝብ እርምጃ ወስዶባቸዋል። በባህር ዳር ወጣቶችን ሲያሰቃይ የነበረ የማንኩሳ ተወላጅ ማንነቱ ባልታወቀ አገል
ተገድሎ መገኘቱ በማህበራዊ ድረገጾች ተዘግቧል። ከባህር ዳር በደረሰ መረጃ መሰረት ከብር ሸለቆ የተለቀቁ ወጣቶች የበቀል እርምጃ በመውሰድ ላይ ናቸው። ለዚህ ማሳያ የሚሆነን አንድ ወጣት መጀመሪያ ወደ ታሰረበት ፖሊስ ጣቢያ በመሄድ እንዴትና በማን እንደተጠቆመ በጠየቀ ጊዜ የወያኔ ፖሊሶችም እኛን ማፋጀት አለማቸው መሆኑ ጠቋሚውን ሙሉ ስም ለተጠቋሚው ያስተላልፋሉ። ይህ ወጣት ከጓደኞቹ ጋር በመሆን ወደ ጠቋሚው መኖሪያ ሰፈር በመሄድ ጠቋሚው ተከራይቶ በሚኖርበት ሰፈር ዘግናኝ በመሆኑ መልኩ ህይወቱን እንዲያልፍ አድርጎታል። ከዛም በኋላ ከባህር ዳር ተሰውሯል። ሟች የፍኖተ ሰላም ልጅና የባዕድን ቅጥረኛም እንደነበረ ተረጋግጧል። ሞት ለባንዳ። በባህር ዳር ከተማ እስከ ነገ ሰኞ ጀምሮ የሥራ ማቆም አድማ ይኖራል እየተባለም በሰፊው እየተነገረ ነው። በምዕራብ አርሲ አጄ ከተማ በጥይት ተመተው የወደቁት ዜጎች በቃሬዛ ይዘው ሲሄዱ የነበሩ ገበሬዎች ላይ አጋዚ ተኩስ ከፍቶ በመግደሉ በተፈጠረ ቁጣ ከፍተኛ ግጭት ተፈጥሮ ከህዝብ ወገን ከ50 በላይ ሰው ተፈጅቷል። ከአጋዚም 35 ወታደሮች መገደላቸውን የደረሰን መረጃ ይጠቁማል። ባዶ እጁን እየወጣ ሲሞት የነበረው የኦሮሞ ህዝብ አሁን ቀስ በቀስ ራሱን በራሱ የሚከላከልበት መሳሪያ እየያዘ መምጣቱን የሚደርሱን መረጃዎች ይጠቁማሉ። በንብረት አኳያ በማለቅ ላይ ባለው በዚህ ሳምንት ብቻ የቱርክ የጨርቃ ጨርቅ ፋብሪካ በእሳት ጋይቷል። ናይጄሪያዊ የአፍሪካ ቢሊዮነር የሆነው የአሊኮ ዳንጎቴ የሲሚንቶ ፋብሪካም ከፍተኛ ጉዳት ደርሶበታል። የወንጂ ስኳር ፋብሪካ ከፍተኛ ቃጠሎ የደረሰበት ሲሆን ኩሪፍቱ የሼህ አላሙዲን የከብት ማድለቢያ ንብረት ሙሉ በሙሉ ወድሟል። ጉጂ ዞን ያለው የሼህ አላሙዲን የወርቅ ማዕድን በዚሁ ሳምንት መውደሙን ማህበራዊ ድረገጾች ዘግበዋል። በድሬዳዋ ዴፖ ጋዝ ስቴሽን በእሳት ጋይቷል። በዓለም ገና ከዳሽን ባንክና ከገዢው ፓርቲ ጋር ንክኪ ያላቸው መኪናዎች ተቃጥለዋል። በአርሲ በመቱና በጅማ በተማሪዎች የተቀሰቀሰ አመጽ እንደቀጠለ ነው። የጅማ ወህኒ ቤት ተቃጥሎ እስረኞች እንዲፈቱ የተደረገው በዚሁ ሳምንት ላይ ነበር። አዲስ አበባ ከኢሬቻው ጭፍጨፋ በኋላ የተወረረች ከተማ መስላለች። አጋዚ ይህ ህዝባዊ አመጽ ከቁጥጥር ውጭ ስለሆነበት አዲስ አበባን ብቻ ከቦ እየጠበቀ ይገኛል። ንጹህን ዜጋ በማፈስ ስራ ላይም ተጠምዷል። ወደቡብ ወደ ሻሸመኔና ወደ ሐዋሳ የሚወስደው መንገድ ካለፈው እሁድ ጀምሮ ዝግ ነው። በሰሜን ሱሉልታ፣ ለገዳዲ፣ ቦሌ ቡልቡላ፣ በምዕራብ ባስኮ፣ በቡራዩ፣ ሰበታ፣ አለም ገና፣ ብስራተ ገብርኤል፣ አየር ጤና፣ ወልሶ ወደ ሆሳዕናና ጅማ የሚወስዱ መንገዶች በሙሉ ተዘግተዋል። በዚያ የሚተላለፍ ተሽከርካሪ ቢገኝ የድንጋይ ናዳ ይወርድበታል። ባለፈው ማክሰኞ አሜሪካዊቷ የእርሻ ባለሙያም የድንጋይ ናዳ ወርዶባት ለሞት የተዳረገችው በዚሁ ምክንያት ነው። ህወሓት በአማራው ህዝብ ላይ በይፋ ያወጀው ጦርነት አልተሳካም። ራሱን ለመከላከል አልፎ አካባቢውን ከአጋዚ ነጻ እያደረገ ይገኛል። በርካታ የፖለቲካ እስረኞች ከእስር ነጻ ወጥተዋል። የባህር ዳር ዩኒቨርሲቲ እስካሁን እንደተከበበ ነው። የኮሶበር ህዝብ የዳሽን ቢራን ጭኖ የነበረ ከባድ መኪና ከአገልግሎት ውጭ አድርጎታል። የቢሾፍቱ ግድያ የህወሓት ትልቅ ተሐድሶ ጅማሬ መሆኑ ነው። ግን ህዝብን እየረገጡ ብዙ ሊዘልቁ አይቻልም። ትንታግ የሆነ የአመጽ ትውልድ ተፈጥሯል። ይህ ትውልድ ደግሞ የወያኔ ትግሬዎችን አካሄድና አስተሳሰብ ከማንም በላይ በልምድ ተምሮታል። እነሱ ባሰሩና በገደሉ ቁጥር ሚሊዮን ሆኖ የሚነሳ ትውልድ ነው። በባዶ እጁ የወያኔ ትግሬዎችን በድምጹ ብቻ የሚያስበረግግ ትውልድ፣ ህዝብን ጠላት አድርጎ ለመግዛት የሚሞክር የወያኔ ትግሬዎች ስርዓት አማራውንና ኦሮሞውን ህዝብ ከቶውንም ገድሎ ሊጨርሰው አይችልም። የተከበራችሁ አድማጮቻችን ያዳመጣችሁ ያላችሁት የአማራ ድምጽ ራዲዮ ውድ አድማጮቻችን በመርሃ ግብራችን ላይ እንግዲህ ቀደም አድርገን እንዳስተዋወቅ ነው በአማራ አካባቢ የሚደርሰውን አድሎና በደል በተመለከተ ማሳያ የሚሆንን አንድ ቃለ መጠይቅ ከዛው አካባቢ ከኢትዮጵያ አድርገናልና ያንን በተመለከተ ከዚህ ቀጥሎ ያደረግነውን ቃለ መጠይቅ እናቀርብላችኋለን። አብረን እናዳምጥ።
ሰላም ጤና ይስጥልኝ ወንድሜ። እንግዲህ አንዳንድ ነገሮችን የደረሰባችሁ ሁኔታ በተመለከተ በአማራነታችሁ ያጫወትከኝ ነገሮች አሉ። እነዚህን ሁኔታዎች እንግዲህ ለአድማጮቻችን እንድትገልጽላቸው ይሆን ዘንድ አንዳንድ ጥያቄዎችን እጠይቃለሁ። የተወሰናችሁ የወልቃይት ልጆች ለቅጥር ከቀረባችሁና ከተቀጠራችሁ በኋላ ይህንን ሁኔታ የቅጥሩን አሸንፋችሁ ቦታው ተሰጥቷችሁ ሲያበቃ የወያኔ ትግሬዎች በአማራው ላይ በሚሰሩት ደባ ተወዳድራችሁ ካሸነፋችሁበት ስራ እንዳትቀጠሩ ተደርጋችኋልና ያለውን ሁኔታ በራስህ አንደበት ለአድማጮቻችን ብታብራራው። መልካም። ስለ ጉዳዩ እንግዲህ ቅጥሩ የተፈጸመልን በ02/01/2009 ነበር። እንግዲህ ቅጥሩ የተፈጸመልን 8 ልጆች ነበርን። 8ታችን የወልቃይት ልጆች ነን። እንግዲህ ከተነሳው የወልቃይት የአማራ ብሔርተኝነት የማንነት ጥያቄ 8ታችን ማለት በሚቻል በጥያቄው ይፈልጉን ነበረ። ምክንያቱም ያው ሁሉም እዛ ያለው መንግስት ሰራተኛ በዚህ ጥያቄ ምንም አይነት እጅ እንዲኖረው አይፈለግም። ጥያቄው የኔ ጥያቄ ነው እንዲል አይፈለግም። ስለዚህ በዚህ ደረጃ እኛም ጥያቄው ጥያቄያችን ነው እንድንል አይፈለግም ነበረ። ያው እኛ ግን ወልቃይት አማራ ነው። ስለዚህ የአማራ ብሔርተኝነት የማንነት ጥያቄ የኛ የወልቃይቶች ጥያቄ ነው የሚል የጸና አቋም ነበረ። እንግዲህ በዚህ ብዙ ጊዜ ስፔሻሊ እኔ ከየካቲት አጋማሽ ከሚያዝያ አጋማሽ አዲስ አበባ ነበርኩኝ። ለስራ ጉዳይ በነበርኩበት መንግስት መስሪያ ቤት ስለዚህ አዲስ አበባ ነበርኩኝና ያኔ አጋጣሚ ዳንሻ አካባቢ አንድ ልጅ ታስሮ ተወስዶ ነበር። ሊላይ ብርሃን የሚባለው ልጅ በሱ መታፈን ምክንያት በብዙ የፌደራል የመንግስት መስሪያ ቤቶች እየተዘዋወርን ጉዳዩ መንግስት እንዲያውቀው እንጥር ነበር። እንግዲህ ያኔ እዛ በነበርኩበት ሰዓት በመንግስት መስሪያ ቤቶች ስንንቀሳቀስ እዛ የነበረው እንቅስቃሴ ኢንፎርሜሽኑ ለምንሰራበት መስሪያ ቤት ይደርስ ነበር። ስለዚህ ከዛ ጊዜ ጀምሮ ከዞን አስተዳዳሪ፣ ወረዳ አስተዳዳሪ እስከ ተቋም ኃላፊዎች ይከታተሉኝ ነበር። በወቅቱ አዲስ አበባ በነበርኩበት ሰዓት የ2 ወር ደሞዝና የ2 ወር አበል እንዳይከፈለው ተብሎ ደብዳቤ ተጽፎልኝ ነበር በጊዜው። ያው እንግዲህ ያኔ በማመልከቻ ጠይቄ በደሞዝና አበሉ እንዲከፈለኝ ሆኗል። ነገር ግን ከዛ ጊዜ ጀምሮ እኔ በልዩ ታርጌት ሆኜ ነበር። ስለዚህ አሁን አዲራመጽ የወልቃይት ቴክኒክና ሙያ ኮሌጅ ሊከፈት ታስቦ ውክልናው እኔ ስሰራበት ለቆየው የሁመራ ፖሊቴክኒክ ኮሌጅ ተሰጥቶት ነበር። ዘን ኮሌጁ እዛ አዲራመጽ ፈተናውን ቅጥሩ እንድንፈጽም እኔም የቅጥሩ ፈጻሚ አንድ አካል አድርጎ ልኮኝ የ7 ልጆች ቅጥር ፈጽመን ነበር። 7ቱም እንግዲህ ተወዳድረው ያለፉት ልጆች የወልቃይት አማራ ልጆች ነበሩ። ፈተናው የጽሁፍና የኮምፒውተር መሰረታዊ የኮምፒውተር ክህሎት ፈተና ነበር። እንግዲህ ልጆቹ የጽሁፉም የኮምፒውተሩም ፈተና በጥሩ ውጤት አልፈው ቅጥር ፈጽመዋል። እንግዲህ ቅጥሩ ከተፈጸመ በኋላ 8ታችን ደብዳቤ ተጽፎልን ወልቃይት ስንሄድ በመሃል የሁመራ ማለት የምዕራባዊ ትግራይ ዞን አስተዳዳሪ አቶ ኢሳያስ ታደሰ፣ የወልቃይት ወረዳ ዋና አስተዳዳሪ አቶ ጀጃው ደሞዝና ሌላ በዚህ ጉዳይ እጅ ያላቸው ሰዎች ተመካክረው ቅጥሩ እንዲሰረዝ አድርገዋል። የቅጥሩ መሰረዝ ሆነኛው ምክንያቱ እንግዲህ ሌላ ምንም አይነት ክፍተት የለውም። የመመሪያ የህግ ክፍተት የለውም ቅጥሩ። ሌላ ከዚህ ጋር የሚያያዝ ክፍተትም አልነበረውም። ይሁንና ያው የወልቃይት አማራ ብሔርተኝነት የማንነት ጥያቄ ደጋፊ መሆናችንን ብቻና ብቻ ነው ቅጥሩ እንዲሰረዝ ያደረገው። የተጻፈልን ደብዳቤ ባይዘይ እጅግ በጣም የሚገርም ደብዳቤ ነው። በምክንያትነት እዛ የተቀመጠው ነገር አይቶ ለሚዳኝ ህዝብ እጅግ በጣም የሚገርም ነው። ምክንያቱም
ምክንያት አልባ ደብዳቤ ሳይጻፍ ቅጥሩ ተሰረዘ እንዳይባል ብቻ ተብሎ የተጻፈ ደብዳቤ ነው። በስልክ ባገኘነው መረጃ መሰረት ቅጥሩ የመመሪያ ክፍተት ስለነበረው ቅጥሩ ተሰርዟል ይላል። እንግዲህ ቅጥሩ ከተሰረዘበት ምክንያት አንዱ እንግዲህ ቅጥር የሚፈጽመው አካል ወልቃይት አዲረመጽ ላይ ሆኖ ነው። ቅጥሩ የሚሰርዘው አካል ደግሞ መቀሌ ላይ ሆኖ ነው። መረጃ በስልክ አገኘሁ የሚለው እንግዲህ ከወልቃይት በስልክ የተላከ መረጃ ነው እና መረጃው ማስረጃ ሳይኖረው እንዴት ቅጥር ሊያሰርዝ ይችላል የሚል ለብዙዎች አነጋጋሪ ነው። ሌሎች በምክንያትነት የተጠቀሱም እንደዚህ ምንም ውሃ የሚቋጥሩ ምክንያቶች የሏቸውምና ምክንያቱ የወልቃይት አማራ ወልቃይት ውስጥ ተቀጥሮ እንዲሰራ አልተፈቀደም የሚል ነው። እኛ በደንብ ኢንተርናላይዝ አደረግነው። ሁላችንም በዚህ ደረጃ ነው ያሰብነው። እንግዲህ ቅጥሩ ከተሰረዘ በኋላ ኢሚዲየትሊኛ ከቦታው መውጣት ጀምረናል። ምክንያቱ በቦታችን ልንሰራ ካልተፈቀደ፣ በቦታችን ልንኖር ካልተፈቀደ፣ በአማራነታችን ልንሰደድ ከተደረገ በቦታው መኖር አንችልም ብለን እንግዲህ ከወልቃይት ወጥተን አማራ ክልል ውስጥ ስራ እያፈላለግን ነው የምንገኘው እና ሁኔታው ባጭሩ ይሄንን ነው የሚመስለው። በጣም አሁን እንግዲህ እናንተ ባላችሁበት ሁኔታ አካባቢያችሁን እንድትለቁ ተገዳችኋል። እናንተ የጉዳይ ባለቤቶች እንደሚሰማችሁ አሁን የተፈጠረውን ሁኔታ ወደ ቦታው ለመመለስ የሚያስችል አጋጣሚዎች ይኖራሉ ብለህ ትገምታለህ? በዚህ አኳያ እስቲ ያለህን አስተያየት ብትሰጠኝ። መልካም እንግዲህ እዛ ያለው ሁኔታ እጅግ በሚደንቅ መልኩ እንደውም ወደ ሌላ ጉዳይ ካላስገባሁ እንጂ በዘመን መለወጫው ቀን አማርኛ ለምን አዘፈናችሁ ተብለው የታሰሩ ልጆች ነበሩ። እንግዲህ የታሰሩት ልጆች ወጣቶች ነበር። ዘን አማርኛ ለምን አዘፈናችሁ ተብሎ በታሰሩት ወጣቶች አማካኝነት ወጣቱ ሆ ብሎ ወጥቶ አስተዳዳሪው ጋር ሂዶ እንዴት አማርኛ ስላዘፈን፣ አማርኛ ዘፈን ስላደመጥን፣ አማርኛ ዘፈን ስለዘፈን እንታሰራለን ብሎ ጥያቄ አቅርቦ የምክክር መድረክ ተዘጋጅቶለት ነበረ እና በወቅቱ የመንግስት ሰራተኛውን ጨምሮ ወልቃይት አዲረመጽ ያለው ወጣት ከ700 እስከ 800 የሚደርስ ወጣት አማራነቱን ሲያስተጋባ ውሎ ነበረ። እንግዲህ እዚህ ውስጥ ከተሰበሰብነው በቁጥር አንድም ሰው እንኳን ማንነትህ ማነህ ብትሉት ትግሬ ነኝ አይላችሁም። እኛ አማራ ነን፣ ይሄ ማንነታችን ነው፣ ይሄ ስጋችን ነው፣ ደማችንም ነው፣ ህይወታችንም ነው። ስለዚህ ይሄ የአማራነታችን ስሜት መግለጽ የማንችልበት ደረጃ ላይ መደረሱ አሳዛኝ ነው። ይሄ በሰለው ይቆምልን። አማርኛ ዘፈን ማዘፈናችን፣ መስፈናችን፣ ማድመጣችን ይሄ ወንጀል አይደለም። የሰራነው የወንጀል ድርጊት ሳይኖር መደብደብ የለብንም፣ መታሰር የለብንም፣ መሰቃየት የለብንም፣ መታፈን የለብንም፣ መሰደድ የለብንም የሚል በሰፊው ተነስቶ ነበረ። እንግዲህ ከዛ ጊዜ ጀምሮ አዲረመጽ ተጨማሪ የልዩ ኃይል ወታደር ገብቶ ወጣቱ ላይ ከባድ የሆነ የስነ ልቦና ተጽዕኖ፣ ከባድ የሆነ ድብደባ፣ ከባድ የሆነ እስር፣ ከባድ የሆነ እንግልት እያደረሱበት ነው። በዚህ ሳያበቃ የመስቀል ቀን መስከረም 17 ወልቃይት አዲረመጽ የመስቀል በዓል አልተከበረም። ዳመራውን የሚያከብር ሰው እንኳን ሽማግሌውም ቢባል ወጣት አንድም ሰው አልነበረም እና ያኔ በዚህ የተናደዱት በአዲረመጽ የሚገኙ ልዩ ኃይሎች 17 ማታ ላይ የደበደቡት አንድ ሰው ነበረ። እሱ ተከትሎ 18 ወጣት ወጥቶ እንደ መስከረም 2009 የተካሄደው የምክክር መድረክ ተደርጎለት ነበረ። ያኔ ካህናት አባቶች፣ ሌላ የአካባቢ ሽማግሌዎች እና ወጣቶች በህብረት ነበር የተሰበሰቡት። እንግዲህ ያኔ የተሰበሰበው የህዝብ ብዛትም ከ1000 በላይ ይሆናል እና በዛ አጋጣሚ አማራ ነበር የተናገረው ወልቃይት። እንግዲህ እኛ መደብደብ ሰርተን፣ መታሰር ሰርተን፣ እንደቀደመው መገደል መሞት ሰርተን ማንነታችንን መካድ፣ ማንነታችንን መቀየር፣ ያለ ማንነታችን ማንነት ተቀብለን መኖር አንችልም። ስለዚህ ማንነታችንን ይከበርልን ስላልን እኛ
መታሰር የለብንም፣ እኛ መገደል የለብንም፣ እኛ መሰደድ የለብንም፣ እኛ መሰቃየት የለብንም። እንግዲህ መስቀል ሃይማኖታዊ በዓል ነው። ሌላ ቀርቶ ሃይማኖታዊ በዓል እንኳን እስከ ለማክበር ደረጃ እያደረሳችሁ ነው እና ይሄ ሁሉ ስርዓት ቢኖረው የሚል በከባድ ተነስቶ ነበረ። በዚህ ሳያበቃ እንግዲህ 18 ቀን ወጣቱ ይሄን ነገር ከተናገረ በኋላ ከአካባቢ ሽማግሌዎች ጋር ምክክር መድረክ ያስፈልጋል ተብሎ በ20 ቀን መስከረም 20 ማለት ነው መስከረም 20 2009 የአካባቢ ሽማግሌዎች ጋር ስብሰባ ተደርጎ ነበር። ይህ ስብሰባ ሲደረግ የዞኑ ዋና አስተዳዳሪ አቶ ኢሳያስ ታደሰ የክልሉ የወህኒ ቤቶች ኃላፊ አቶ ፈረደሽ ወንድምና የክልሉ ፖሊስ ኮሚሽነሮች በተገኙበት በተደረገው የምክክር መድረክ የአካባቢው ትላልቅ የሚባሉ ሰዎች የአካባቢው አዛውንቶች ይሄን ነገር ደግመውታል። እኛ አማራ ነን፣ እኛ ጎንደር ነን፣ እኛ ወልቃይቶች የበጌ ምድር አማራ ነን። እንግዲህ ግዛቱ እኛ እስከምናውቀው ድረስ በእድሜያችን ወልቃይት አማራ ሆኖ እንጂ ትግራይ ሆኖ አናውቀውም። ወልቃይት ትግራይ የሆነው በዚህ 25 ዓመት ያገዛዝ ዘመን ብቻ ነው። ስለዚህ እኛ ወልቃይት አማራ ነን። ካሁን በፊት ጎንደር ይታፈን የተሞከረው እስከ ህልፈት ህይወት ሙከራም የተደረገበት ኮሚቴ የኛ ተልእኮ ይዞ ፌደሬሽን ምክር ቤት ድረስ የሄደ ህጋዊ ሰላማዊ ጥያቄው በህገ መንግስቱ አግባብ እንዲመለስለት የጠየቀ ኮሚቴ ነው። ስለዚህ እኛን ማሳደድ፣ ልጆቻችንን መደብደብ፣ ልጆቻችንን ማሰር ይቁም የሚል ሀሳብ አንስቶ ነበር። እንግዲህ እነዚህ ሁሉ ማሳያዎች በአገዛዙ ትልቅ ፍርሃት ፈጥረዋል። ስፔሻሊ በአካባቢው አስተዳደር ማለት ነው። በአካባቢው አስተዳደርና በክልሉ መንግስት ትልቅ ፍርሃት ፈጥረዋል። በዚህ የተነሳ አሁን እነሱ የተያያዙት ሰው ከአካባቢው እንዲሰደድ፣ ከቀየው እንዲለቅ፣ ከቦታው እንዲፈናቀል የማድረግ ስራ ነው እየሰሩ ያሉት። እንግዲህ ሰሞኑን በጣም ብዙ ሰው ነው የወጣው። እኔን ጨምሮ ወደ 5-6 ሰው ወጥቷል። አሁን እዛ ያለው ወጣትም እንግዲህ መውጣትን ነው እያሰበ ያለው። አካባቢ ወጥቶ አርማጭሆ አካባቢ፣ ጎንደር አካባቢ፣ ሌላ የአማራ ክልል አካባቢ ለመኖር ነው እያሰበ ያለው። ምክንያቱም እዛ ያለው ነባራዊ ሁኔታ የአካባቢው ወጣት በቦታው እንዲኖር የሚፈቅድ አይደለም። እጅግ በጣም አሳዛኝ፣ እጅግ በጣም ዘግናኝ የሆነ ኢንቫይሮንመንት ነው ያለው እና በዚህ አመካኝነት ጥያቄው በህጉ አግባብ ጠይቀን ሊመለስልን ይችላል የሚል ምንም አይነት እምነት የለንም። ምክንያቱም ጥያቄው ሳንጠይቀው የተመለሰ ጥያቄ ነው። ምንድነው እንደዚህ ማለት ኦልሬዲ በምክንያትነት የተቀመጡ ነገሮች ውሃ የሚቋጥሩ ምክንያቶች አይደሉም። ቅጥርን ሊያሰርዙ የሚችሉ ምክንያቶች አይደሉም። ቅጥሩ የተሰረዘው እንግዲህ የተቀጠረው የወልቃይት አማራ ልጆች ስለሆነ ብቻ ነው እና ይሄን ነገር በሁላችንም በቅጥሩ የተሳተፉን ልጆች ተቀጣሪዎች አንድ አይነት አመለካከት ነው ያለው። ፕላስም አሁን ይሄ ጥያቄ በህጉ አግባብ ጠይቀን መልስ እናገኛለን ብለን ስንሄድ ሊጠብቀን የሚችል ነገር ሁሉም እንፈራዋለን። ምክንያቱም እስከ መቀሌ ድረስ ሄደን ነው የምንጠይቀው። ከወልቃይት ሁመራ ስትሄድ፣ ከሁመራ መቀሌ ስትሄድ ምን አይነት አደጋ በአንተ ላይ ሊደርስ እንደሚችል ሁሉ ያሳስበናል። ምክንያቱም ኮሚቴው የወልቃይት አማራ ብሔርተኝነት የማንነት ጥያቄ ይዞ አዲስ አበባ ሲሄድ ጫንቄ ላይ ታፈነ፣ ፌዴሬሽን ምክር ቤት በራፍ ላይ ታፈነ። ሌላ ወንጀል ስለሰራ ነበር እንግዲህ ጥያቄ ስለያዘ ብቻ ነበር እና እኛም መቀጠራችን ስላልተፈቀደና ስላልተፈለገ የትም ብንሄድ መልስ እናገኛለን ብለን አናስብም። አሁን ደሞዝ ነው ያጣነው። ጥያቄው ይዘን ሌላ ቦታ ስንሄድ ደግሞ ህይወታችንን እናጣለን የሚል ከፍተኛ ስጋት ውስጥ ተገባ። ጥያቄ ይዘን የትም አንሄድም የሚል የመግባቢያ ሀሳብ ላይ ነው የደረስነው ሁላችንም ማለት በሚችለው መልኩ ዘን እሱን ተከትሎ ነው እንግዲህ ከአካባቢ መውጣት የፈለግነው። የምትነግረኝ ነገር እንደሚያሳየው በእናንተ አካባቢ በወያኔ ትግሬዎች የዘር ማጥፋትና የማሳደድ ተግባር እየተከናወነ ነው። ሰውን በተለያየ ዘዴ ከመኖሪያ ቦታ እንዲሰደድ ማድረግ ደግሞ ዓለም አቀፍ ሕግን የሚጻረር የዘር ማጽዳት ወንጀል ነው። ይህ ሆኖ ሳለ እናንተ በወልቃይት
ማንነት ላይ ግልጽ አቋም የያዛችሁ ሰዎች ናችሁ። አሁን እናንተ ተሰደዳችሁት ባላችሁት አካባቢ በነጻነት የመኖር ዋስትናችሁ ምን ያህል ነው? እንዴትስ ትኖራላችሁ? ምንስ ትመገባላችሁ? ስራ የላችሁም እንደነገርከን እና ስራ ከሌላችሁ ያለውን ወጫችሁን እንዴት ነው ሸፍናችሁ ልትኖሩ የምትችሉት? የነጻነታችሁስ ጉዳይ ምን ያህል አስተማማኝ ነው? ይሄን ብትገልጽልኝ። እንግዲህ በዚህ ዙሪያ ልለው የምፈልገው አሁን ባለሁበት ቦታ ያለው ነባራዊ ሁኔታ መሰረት አድርጌ ነው ልነግርህ የምፈልገው። ያለሁበት ቦታ ላይ እንግዲህ ከወልቃይት በዚህ ምክንያት ተፈናቅለን እንደመጣን ሌሎችም ከቅጥሩ ውጭ ሆነው ነገር ግን በዚህ በአማራ ብሔርተኝነት የማንነት ጥያቄ አማካኝነት ሀገራቸውን ጥለው ከቤተሰብ ተለይተው የተሰደዱ አሉና ሁላችንም በጣም የከበረ አቀባበል ነው ያደረገልን የአማራ ወገናችን። በዚህ አጋጣሚ እውነት በጣም ላደንቃቸውም ላመሰግናቸውም ነው የምወደው። ምክንያቱም ከምግብ ማቅረብ እስከ ቤት ሰጥቶ መኖሪያ ሰጥቶ እንግዲህ አሁን በጊዜያዊነት እየተኛንበት ያለነው ቤት ሆቴል ነው። እንግዲህ አከራይተው የሚጠቀሙበት ቤት ነው። ነገር ግን ለኛ ለስደታችን መነሻ ምክንያቱ አማራነት መሆኑን አውቆና ተረድቶ ያለ ኪራይ ቤት ሰጥቶ ያኖረን ነው እና በዚህ አጋጣሚ እኔ የአማራ ጨዋነት ለመግለጽ ቃላት ያጥረኛል። የምሬ ነው የምልህ። እነሱ ሲያሳድዱን፣ እነሱ ሲያስለቅሱን፣ እነሱ ሲያስነቡን ለሚያስለቅሱን እንባ እንኳ አባሽ ሳይኖረው ብዙ አመታት አስቆጥረናል ወልቃይቶች እና አሁን ግን ወደ ወገናችን መመለስ አለብን ብለን ስንጠይቅ ወገናችን መመለሳችን በጣም ይሻል ከወገናችን ጋር ትናንት ወደ ነበረው ትክክለኛው ማንነታችን ብንመለስ እሱ ወዱ ፈቅዶ ተቀብሎ ሊያኖረን እንደሚችል አብረን ልንኖር እንደምንችል እያየነው ነው እና አሁን ባለንበት ሁኔታ እነሱ አይከተሉንም ማለት አይቻልም። ነገር ግን ያለንበት አካባቢ አሁን ለጊዜው እኔ ባለሁበት አካባቢ የአማራው ጨዋነት አሳልፎ የሚሰጠን ነው ብለን አናምን። ትናንትም ኮሎኔሉን የታደገ የአማራ ህዝብ ነው፣ ማንም አይደለም። ይሄ በጽኑ ነው ማምነው። ስለዚህ አሳልፎ ይሰጠናል ብለን አናስብም። ከእግዚአብሔር ጋር ማለት ነው እግዚአብሔር ጋር የአማራ ህዝብ አሳልፎ ይሰጠናል ብለን አናምንም። በፍጹም ጨዋነት ተቀብሎናል። ያ ጨዋነቱ አጠናክሮ እንጂ ያ ጨዋነቱ ይቀንስብናል ብለን ስለማናስብ ለጊዜው ጥሩ የሆነ ሲቹዌሽን ላይ ነው ያለነው። ወንድሜ እጅግ በጣም አድርጌ አመሰግናለሁ። የአማራ ልብ የአማራን ጉዳይ አማራ ለእናንተ ያደረጋላችሁን ሁኔታ ስትገልጽልኝ በእውነት ነው እጅግ ነው ልቤ የተነካው። የነገርከኝ ነገር ልቤን የነካው የአማራው ህዝብ ከምግብ እስከ መጠለያ ያለ ክፍያ ብሎም ለደህንነታችሁ ዋስትና ሰጥቶ እናንተን እያስተዳገደ መሆኑን ስሰማ እኔም በእውነት ላለው በአማራነቴ በእጅጉ ኮርቻለሁ። እናንተ ያላችሁበት ስፍራ የራሳችሁ ወገን እንደሆነ ወንድሜ ራስህ በምስክርነት የሰጠው አስተያየት በቂ ነውና እኔ ምንም ልጨምርበት አልፈልግም። በተረፈ ግን ከመለያየታችን በፊት የምትናገረው ተጨማሪ አስተያየት ካለህ እድሉን ልስጥህ። በመጨረሻ የምለው እንግዲህ የአማራ ድምጽ ሬዲዮን ከመርና መሳድማለን እውነት የተጎዱ የአማራ ወጣት አስተላልጌ ሲድምጻቸው የአማራ ህዝብ ይስማው ብሎ ይሄ እድል ስለተሰጠን በእውነት እናመሰግናለን። ከዚህ ባሻገር ሌላ ተናዳፊ በራቸውን አንስተው ጉዳታችንን አማራ እንዲያውቀው ይሄ ጉዳት ስር እንዳይሰድና ወደ ሌላውም ተንሰራፍቶ ሌላ የአማራ ወጣትም እንዳይጎዳ በማድረግ ረገድ እያደረገ ያለ ትልቅ አስተዋጽኦ የምር እጅግ በጣም ነው የማመሰግነው። ከዚህም ባሻገር የወልቃይት የአማራ ብሔርተኝነት የማንነት ጥያቄ መልስ አግኝቶ የአማራ ተጋድሎ አፍርሶ እንድናይ እየተደረገ ያለ ጥረት በሙሉ ስፔሻሊ የተማረው ኃይል ብዕሩ አንስቶ እየሰራ ያለ ስራ በሙሉ ሳላደንቅ ማለፍ አልፈልግም። የአማራ ተጋድሎ ያሸንፋል ብዬ አምናለሁኝ። የአማራ ህዝብ ጨዋነት ግን ሁሌም ባገኛቸው አጋጣሚ ማንንም እንዲያውቀው፣ ማንንም እንዲረዳው፣ ማንንም ወደ ውስጥ አስገብቶ ትርጉም እንዲሰጠው የማድረግ ስራ ተጠናክሮ እንዲቀጥል መልእክቴን እንድታስተላልፍልኝ ነው።
እኔም እጅግ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እሺ ላንተም እንደዚሁ ደህና ሁን ወንድሜ። እግዚአብሔር ከናንተ ጋር ይሁን። ቸር ያገናኘን። ሰላም ሁን። ከዚህ ቀጥሎ የማቀርብላችሁ እንደምታውቁት የውዱ ድምፃዊ ቴዲ አፍሮን ግጥም ነው። ነጠላዝ ሙዚቃ ሰርቶባታል ይባላል። ችን ግጥም ሙዚቃዋን ፈልጌ ማግኘት አልቻልኩም። ሆኖም ግን ግጥሟን እጅግ አድርጌ ወድጃታለሁና እናንተም ትወዳታላችሁ ብዬ በመተማመን ከዚህ ቀጥሎ ያቀርብላችኋለሁ። ግብዣዬን እነሆ። ሹመቴን መልሱ ጎራው ያለ እንደሆነ ባላምባራስ ደስታ ዘራፍ ያለ እንደሆነ ባላምባራስ ደስታ ጠላት ይጠፋዋል መደበቂያ ቦታ ፊታውራሪ ፍላቴ ግራዝማች በሀፍቴ አዛዥ ለትበሉ ቀኛዝማች ባካሉ ዣን ጥራርቧ ያለው ደጃዝማች እንዳለው እንዲህ ነው ካልቀረ አንጀት አርስ ሹመት ለድል የሚያበቃ ጦር ይዞ ቢዘመት የጣሊያን ጀነራል ኮከቡን ደርድሮ በለጋምቦ ዞሮ ስንት አሳሩን ቆጥሮ ድል አድርጎት የኛ ሰው ፎክሮ በኩራት እንደተመለስን ስልጣኔ መስሎን የሱን ስም ወረስን። ሟቹ ጀነራል ነው ገዳይ ፊታውራሪ ስም እንዴት ይዋሳል ደፋር ሰው ከፈሪ ጠላት ሬሳ ላይ ቆመን ያቅራራን በድላችን ማግስት የኛን ሹመት ንቀን ከሆነን ጀነራል ባናውቀው ነው እንጂ የዛን ቀን ሞተናል። ኮሎኔል አይበሉን ያገሩን አርበኛ ጀነራል አይበሉን ያገሩን አርበኛ ፈረንጅ አይደለንም ሀበሻ ነን እኛ የሟች ስም አይደለም የገዳይ ሰው ምሱ በደም ተበላሽቷል ባለኮከብ ልብሱ ገድየው ሳበቃ ባስታጠቁኝ ወኔ በስሜ አይቱን ቆሞ እንደሆነ በኔ ጀነራል ድል ሆኖ ስላለፈች ነፍሱ ይበሉኝ ጃን ሆይ ሹመቴን መልሱ ፊታውራሪ ካታኮምቦ ሊጋባ ደልሊቦ አዛዥ ለጥይበሉ ቀኛዝማች አካሉ ዣን ጥራራ በጋዝ እንዲህ ነው እንጂ አንጀት አርስ ሹመት ለድል የሚያበቃ ጦር ይዞ ቢዘመት ፈቃዶ ከሆነ ግርማዊ ተፈሪ እንዳገሬ ሹመት በሉኝ ፊታውራሪ በሟች ከመጠራት ስለሚሻል እሱ ይበሉኝ ጃን ሆይ ሹመቴ ልክንዳክሱም ራስ ጠርተካትራሴ በፍቅርታ ለቁሳት በናትዛል ቀና ቁልቤ የኔገና እንዳይቀርበኝ ሰው ለመውደድ ካልኩኝ ደከመኝ ያኔ ገና ውስጤን አመመኝ ያኔ ገና ውስጤን አመመኝ ያኔ ገና ውስጤን አመመኝ እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።